ይሄ ሰውዬ በነገራችን ወክ እያማረው አይደለም ተራራ ላይ ከፍ ዝቅ መከራውን የሚያየው የኢትዮጵያ ሀብት ከምድሯ ውስጥ እንደሆነ የተረዳ መሪ ነው። የኢትዮጵያ የመለወጫ ሚስጥሮቿ እጆቿ ላይ ነው ያሉት፣ በልጆቿ እጅ ላይ ነው ያለው። ስለዚህ የተፈጥሮ ሀብቶቿን ደግሞ ገልጦ ማውጣት ያስፈልጋል ብሎ ስለሚያምን ነው። በነገራችን ጉድጓድ ውስጥ አለት ላይ የወጣ መከራውን የሚያየው። እንዴትኛውም በኢትዮጵያ ታሪክ ውስጥ እንዳለፉት መሪዎች ሱፉን ለብሶ መመጻደቅ ይችላል። ብራዘር ይችላል። ምንም ነው ማታመጣው። ይሄን መሪ ከመውቀስ በፊት ውሃ እየጠጣ ይሄን ምስል እያየ ከራስ ጋር ትንሽ መነጋገር መቻል አለበት። የትኛውም በኢትዮጵያ ታሪክ ውስጥ የትኛውም መሪ በጠቅላይ ሚኒስትር ዶክተር አብይ አህመድ ልክ ዝቅ ብሎ የኢትዮጵያን ለውጥ ለማምጣት ነጭ ላብ ያላቡ መሪ አታመጣልን። በቃ ምንም ውሸት መወሻሸት አያስፈልገም። እውነት መናገር ትውልድን ያስቀጥላል፣ አዲስ ነገርን ያሳያል። ከእውነት ጋር መታረቅ ብቻ ነው። ሰውየው ሀገር የመለወጥ ልብና አስተሳሰብ ስላለው ነው እንደዚህ ላቡ ጠበስኪል መከራውን የሚያየው። ይሄንን እንዴት መረዳት ይከብዳል? ይሄን መረዳት ከከበደ ውሃ እየጠጣ ትንሽ ደቂቃ ከራስም ጋር ከአይምሮህም ጋር አውራ። የጤና ችግር እንዳለበት ስለምንረዳ በየትኛውም በኢትዮጵያ ፖለቲካ ታሪክ ውስጥ በጠቅላይ ሚኒስትር ዶክተር አብይ አህመድ ልክ በቅንነት ሀገሩን ያገለገለ ሰው አታገኝም። በቅንነት ነው ኢትዮጵያን እያገለገለ ያለ። ውሃ ጠጣ።